እናደርጋለን ተባብለን ነው እንጂ እሱ ነው ብለን እኮ የሆነ ነገር ይዘን ማጋፈጥ አቅቶን አይደለም። ገባ አይደል? ግልጽና ግልጽ ነገር የተለኛል። ገባ? እሺ እኔ ምንም ሳይድ ያስኩት ነገር የለም። ስለዚህ እናንተ ምንም አይነት እኛ የፈጠርነው ነገር የለም፣ ምንም የምናውቀው ታሪክ የለም ነው እያላችሁ ያለው። ስለዚህ ስለኔም ነው አሁን ስለነሱ አይደለም እያወራሁ ያለሁት እናንተ ጋር ነው እየጠየኳችሁ ያለሁት። እኔ እንደዛ ለመሆኔ ምንም አይነት እንትንም የላችሁ ማስረጃም የላችሁ ምንም እንትን የላችሁ። እኛ ምንም አይነት ማስረጃም የለንም። ማስረጃ ደግሞ አልያዝንም። ማስረጃ የሚይዝ ሰው በጣም ተንኮለኛ እና ሌላ ሰው ነው። እነሱ አሁን እንደዛ እያደረጉ ያሉት ማቀነባበርም ይቻላል። እኛ አሁን በሰዓቱ ምንም አይነት ማስረጃ ልንይዝ አንችልም። ምክንያቱም ጤነኛ ነን ብለን ነው ያሰብነው። ራስን ባለፈው መጥቼ ምንም ነገር ማስታወሰው ነገር የለም እያልከ እኛ እስከ ዛሬ ሁሉም ነገር የምታውቅ ነው የመሰለን እና በመጨረሻም ማለት ነው ባለፈው ለተም ብያለሁ። አሁንም ይሄ ቮይስ ራስህ ቁጭ ብለህ አዳምጦ በስነ ስርዓት የኔ ድምጽ አይደለም። አሁንም ቢሆን ማለት ነው ራስህ ይስቶከና ቮይሱን በስነ ስርዓት አዳምጠው የኔ ቮይስ ያለው ግን ያን አቤልና ኤርሜላ እንግዲህ በአደባባይ ተዋርዷል ማለት ነው። እውነታ እኛ ጋር አለ፣ እውነታ ነው ይዘን የመጣን ሲሉ እንግዲህ እውነታቸው ውሸት ሆኖ እንደተገኘ ተረጋግጧል ማለት ነው። ሁሌም ፈጣሪ ከእውነተኞች ጎን ነው። እንግዲህ ፎቶ ያነሷቸው የነበረ ካፌ ላይ ነው መረጃ ብሎ እንግዲህ ኤፋና ሩታ ማንኛውም ጊዜ ይገናኛሉ። ካፌ ላይ እንዴት ተገናኙ ብሎ ነው እንግዲህ ማስረጃ ብሎ የያዙት ፎቶ ካፌ ላይ የተቀመጡት ካፌ ገብቶ የተያዘ ፎቶ ነው ማለት ነው። እንግዲህ እነሱም ተናግሯል። ካፌው መሄድ ሂደናል አይቶናል ብሏል ማለት ነው። ማንም ሰው ካፌ ሂደህ ለምን ተጠቀምክ ይባላል እንዴ? እንግዲህ መልሱ ነግራለች። ወጣቶች እኮ ነን ብላለች። ከዚህ በላይ ምን ትበልህ እንዴ? ካፌ እንዴት ሄዱ? ምን አይነት ጥያቄ ነው? ምን አይነት መረጃ ነው ይሄ? ድምጡ ደግሞ ኤፋ የኔ ድምጥ አይደለም፣ ከፈለክ ተቀምጠ በስነ ስርዓት አዳምጠው፣ ይሄ ድምጥ የኔ አይደለም በፍጹም ብሎታል ማለት ነው። እንግዲህ ድምጡ የተቀነባበረ ድምጥ እንደሆነም ታውቋል። ስለዚህ ኤርሜላ ይሄ ነገር አልሳካም ሲላት በምን መጣች? እኔ ፌንታንዘቼ ስወድቅ አንተ አልደነገቅም፣ የዛን ቀን አንተ እንደ ማንም መንገደኛ ምን ሆናለች ብሎ ይደነግጣል። አንተ ፍቅረኛ የሆነ አልደነገቅም። እነሱም ደግሞ ቆም መንገድ ላይ ነው ወይ ምተኛ እያሉ እያሰለቁብኝ ነበር ነው ምናምን ነገር አለች። በነገራችሁ ላይ ሩታ መልሳላታለች። አንቺ ካረግሽኛ አንጻር የራሷ ጉዳይ ብዬ ትቼሽ መሄድ አይነት ሰው ነበርኩ። ነገር ግን በሰውኛ ስለማሰብ ነው ያንንም ነገር ያደረኩት ብላታለች። አው የዛን ቀን በጣም ተንቀጥቅጣ ነበረ ሩታ በጣም ስትልላት ነበረ። አይተናል ብዙዎቻችን። ይሄ የሚዋሽ ነገር አይደለም። ማንም ሴት የማታረገው ነው። እኔ ህይወቴ መጣ የበጠበጠችኝ ሴት እንደዛ ያረገችኝ ሴት የራሷ ጉዳይ ብዬ ነበር እንጂ ትቼት መሄደው በዛ ጋር እንደዛ ልታለቅስ ምንም አልቀራትም ሩታ የዛን ቀን ማለት ነው። እንደውም ሌሎች ወንዶች ሲጨቃጨቁ አሁን የጭቅጭቅ ሰዓት ነው የጭቅጭቁ ተውና እሷ ምድንበት ነገር እንፍጠር ወደ አንቺ ቤት ወሰዷት ስትል የነበረች ሩታ ናት። ሁላችሁም ቪዲዮ መለስ ብላችሁ ማየት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ፋሚሊዎች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ውሸታሞች በዚህ መልኩ ተጋልጧል። ቤተሰብ አንድ ጥያቄ ልጠይቃችሁ። ጥያቄው ግን ኮሜንት ላይ እናንተ አስቀምጡልኝ። የሰው ልጅ በማንኛውም ሰዓት ካፌ እንዴት ገባህ ተብሎ ይጠየቃል እንዴ? ካፌ ላይ ሰው አገኘው ብሎ መረጃ ሊሆን ይችላል። ይሄ ለእናንተ ትቼዋለሁ። ይሄን ጥያቄ ለእናንተ ትቼዋለሁ። ይሄ በፍጹም በቃ አንደኛ ነገር ተንኮል እንደተሰበበት የምታውቁት ካፌ ላይ ያነሷቸው ፎቶ መረጃ ብሎ ማቅረባቸው ምንም አይነት መረጃ እንደሌላቸው ከደመደም እኔ እሱን አይመለከተኝም። ግን እኔ ህሊና ያለኝ ሰው ነኝ። እንደዛ አይነት ማደርግም ሰው አይደለሁም። ምንም ነገርም ደግሞ አላደረኩም እያልኩ ነው። ከአንድ ሙለት ሰማኝ አንዴ እነሱን ብቻ አትስማ አብርሃም። ምናልባት እኔና ሄርሜላ ከጨረሳችሁ እነሱ እናንተ ምን ትችላላችሁ? ለምን በእነሱ ፊት ማውራት እንፈልገው ነገር አለ። አንዴ ቃል የምናወራው ይኸውልህ እኛ ነገር የለም ብለን እናስባለን። ምክንያቱም እያሳለፍክ የነበረው ከነሱ ጋር እንጂ ከኛ ጋር አልነበረም። የተፈጠረብህ ጉዳይ ሙሉ ከነሱ ጋር ነው እንዳለ እያሳለፍክ የነበረው። እኛ ከኛ ጋር ለመሆን ይቅርና እየራከን ነበረ። አንተ ላይ የሆነ ነገር ለማድረግ ይቅርና ማለት ነው እየራከን ነበረ፣ እያስጠጋንም አልነበረም። ይሄ ግልጽ ነው። ቪዲዮ ላይም አለ፣ ተመልሰህ ማየት ትችላለህ። እኛ ካንተ ጋር አንድም ነገር አላሳለፍንም እና ሁሉን ነገር እነሱ ያውቁታል፣ እነሱ ይጨርሱት። እንኳን ይሄንን ነገር ቮይሱም የራሳቸውን ቮይስ እና የራሳቸውን ፎቶ የካዱ ሰዎች ነው። አቤላ ነገር አደባደብ በቃ እሱ እኮ ራሱ ይወስናል አለ። ሌላ አዲስ ነገር አብርሽን አንድ ነገር ልናገር።
በጣም ትልቅ ጥያቄ የሚሆንብኝ ነገር እስቲ ራሴን የሳትኩኝ ቀን እንኳን ከዛ በኋላ ታሟል እየተባለ አንተ እኔ መንገድ ላይ ነው እንደምተኛው ሄድም እንዴ ሲሉ ጤነኛ ነው ብሏል። እነሱ አብርሃም ታሟል፣ አብርሃም ደንግጧል፣ አብርሃም የሆነ ነገር ሆኗል እንዴት ዝም ይላል የሚል ጥያቄ ለምን አልመጣላቸውም? እና ውድ ቤተሰቦቼ በስከ መጨረሻም እንግዲህ አብርሽ ለሁለቱም ሄዱልኝ በቃ ብሎ ሸኝቷቸዋል ማለት ነው። እነ ሩታ ጋር እውነታ እንዳለ በደንብ ግልጽና ግልጽ ነው። እያንዳንዱ ነገር በትክክለኛው መንገድ ሳያፍሩ በትክክለኛ በኮንፊደንስ እየመለሱ ነበረ። እንግዲህ አቤላና ኤርሜላ ጋር ያለው ነገር ምንም አሳማኝ እንዳልሆነ ሩታንና ኤርሜላን ከአብርሽ ለማራቅ የሚያደርጉት ነገር እንደሆነ በጣም ግልጽ ነው። ቆም ብሎ ላሰበው ሰው ማለት ነው። ከንግግራቸው የሆነ ከማይሆን ነገር የሰው ልጅ እንዴት ነው ከፊ ላይ ተገኝቷል ብሎ መረጃ ነው ተብሎ የሚሰጠው? እስኪ ንገሩ እንዴ! ይሄ እኮ ትክክለኛ ያደረጉት ነገር በቃ እነሱ ላይ ለመደምደም በዚህ አጋጣሚ ራሳቸው ያደረጉት ነገር እንደሆነ ሰው እንዲጠረጠር ነው እያደረጉት ያሉ። ገባችሁ? ኤርሜላ ራሷ እንዳረገችው ነገር በቃ ራሷን ለመሸፋፈን ወይም ራሷን ከዚህ ነገር ነፃ ለማውጣት የምታደርገው ነገር ነው እንጂ በፍጹም ይሄ ነገር መረጃ ሊሆንም አይችልም። ድምፅ ደግሞ እንደተባለም መቀነባበር የሚችል ነገር ነው። ፎቶ እኮ እንደዛ ሲሉ በምን አይነት አቀነባብሮት ነው ብዬ ነው ካፌ ላይ። ይህ እኮ የወረደ አስተሳሰብ ሰው ነው በጣም በቃ አስተሳሰባቸው የወረደ እንደሆነ ማለት ነው። ካፌ እኮ ለእንደዚህ ነገር ብቻ አይደለም ሰው ካፌ የሚሄደው እንዴ! እንዴት ከሰው ትገናኛላችሁ? ካፌ ላይ ከሆነ ሰው ተገናኛችሁ ማለት አብርሽን ለመጣል ነው ማለት ነው ወይስ ሩታ ለምን ካፌ ትሄዳለች ነው ያለሱ? ምንም አልገባኝም። እኔ ቤተሰብ ይሄ ነገር ጥያቄ ሆኖብኛል። እስኪ ፍርዱ ለእናንተ ትችዋለሁ። የፈለገችው ቦታ እኮ የመንቀሳቀስ መብት አላት እቺ ልጅ አይደል? ስለዚህ መልሱ ለእናንተ ትችዋለሁ። ሲቀጥል የነሱ የአቤላና የኤርሜላ ንግግር 100% ውርቀት ነው፣ ውሸት ነው፣ ምንም እውነት የለውም። አብርሽ ደግሞ ሲጀመር ፍላጎቱ እንዳለ ከሩታ ጋር የመሆን ፍላጎት አለው፣ ያሳውቃል ሁኔታዎች ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁ አስቀምጡልኝ። ደስ ያላችሁ በላይክ ትላላችሁ።